ቤቴ ዶሮ አላረድኩም፣ ቤቴ ትንሽ እንኳን ሽሮዬ ውስጥ ጣል ማረጋት ቅቤ እንኳን የለችም ብሎ ያለቅሳል እንጂ በዚህ ቀን የክርስቶስን ሥጋና ደም አልተቀበልኩም ብሎ የሚያዝን ሰው የለም። ዮሐንስ ምዕራፍ 8 ላይ ስታነቡት መጽሐፍ ቅዱሱን የእውነትን ቃል እግዚአብሔር እስትንፋስ የሆነውን መለኮታዊውን ሐሳብ ስታነቡት ታርደሃልና ይላሉ መላእክት በሰማይ ታርደሃልና ሲሉ ግማሾቹ ይገባሃል እያሉ ይሰግዱልን ነበር ይላል። በድለነው የማይተወን ጌታ ክብር ለስሙ ይሁን። ጠልተነው ማይጠላን፣ ገፍተነው ማይገፋን፣ ርቀነው ማይርቀን፣ ጠፍተን እንኳን ብንሄድ ፍለጋ የሚወጣ አባት ክርስቶስ ኢየሱስ አመስግኑት። ክብር ምስጋና ለስም አጠራሩ ይሁን። ሰው በድለኸው ከሄድክ መቼም አይፈልግህም፣ ይቅርም ሊልህ አይፈልግ። ሰው ከሄድሽ ማንም ለኔ ብሎ ለጉዳዩ ይፈልግሽ ይሆናል እንጂ ለአንቺ ጉዳይ የሚፈልግሽ ሰው የለም። ብታጠፊ እንኳን ገመናሽን ልሸፍን የሚል የለም። ሰዎች የሚፈልጉ ለጥቅማቸው ነው። ለምናቸው ነው? ለጥቅማቸው። ምንም ብናደርገው መቼም የማይተወን መቼም የማይርቀን ደግ አባት ገበና ከታች ማብቻ ነው እግዚአብሔር። ክብር ምስጋና ለስሙ አጠራሩ ይሁን። እግዚአብሔር ብቻ ነው። ከማህበር ብትጎሉ ከህይወት ብትጎሉ ከነ ችግራችሁ የሚፈልጋችሁ አባት አለ። ስሙ ማን ነው? እግዚአብሔር። እናንተ ደካማዎች ወደ እኔ ምን በሉ ኑ። አልፈለገኝም ብላችሁ አትጨነቁ። ሰው መቼም ቢሆን እስከ ሞላ እንጂ ከጎደለ አይፈልጓችሁ። ሰው መቼም ክብርና ዝና እስካለን እንጂ ሁሉ ነገር በታጠፈብን ቀን የሚፈልገን የለም። ግን ይወላችሁ ሌባም ሆነን ኃጢአተኛም ሆነን በድለነው ቆሽሸንም ድሃም ሆነን ባለጠጋም ሆን ምንም ብንሆን መቼም ቢሆን ልጆቹ ላይ ፊቱን ማያጠቆር፣ ልጆቹ ላይ እጁ ማይታጠፍ፣ ደከመኝ ሰለቸኝ ክንዴ ዛለ የማይል፣ እናንተ መሸከም ሰለቸኝ የማይል፣ ትከሻው ማይጎብጥ፣ የልቡ ትዕግስት የማያል፣ ባሕረ ምሕረቱ የማይደርቅ፣ ጓዳው ሙሉ የሆነ አባታችን ብቻ ነው። ምን አለልን? ተወልዶልናል በሉ እስኪ። ጌታዬ ተወልዶልኛል በሉ። ጌታዬ ተጠምቆልኛል በሉ። ጌታዬ ተሰቅሎልኛል በሉ። ጌታዬ ሞቶልኛል በሉ። ጌታዬ ተነስቶልኛል። ክብር ምስጋና ለስሙ አጠራሩ ይሁን። የኔ የምንለው አባት ግርሞ የሚኖረው በአርያም ነው። ጽርሐ አርያምን ማንም መገመት አይችል። ሰፊው ዓለም ነው። መላእክት ብዙ እልፍ አእላፍ ሆነው የሚያመሰግኑበት ዓለም ነው ጽርሐ አርያም። ግን የሚገርም ነው። ከዛ በመላእክት ቅዱስ 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 ተብሎ ከአባቱና ከመንፈስ ቅዱስ ጋር ከሚመለክበት ዓለም አንተን አንቺን ፍለጋ ወደ ምድር መጣ። የክርስቶስ መወለድ ስለ ዶሮ፣ ስለ ሥጋ፣ ስለ ጠላ፣ ስለ ኬኔቶ ነው ወይ? አይደለም። ስለኛ መዳን እኮ ነበር። አይደለም። አካል ጋር ብቻ አይደለም። ሰው በዚህ ዘመን ከራሱም ጋር እየተጣላ ያለበት ዘመን፣ ሰው ከሐሳቡ ጋር ሰላም ያጣበት፣ በገዛ አልጋው ላይ ሰላም ያጣበት፣ በገዛ ሕሊናው ሰላም ያጣበት ዘመን ነው። ጥምቀት እኮ የአዲስ ልብስና የመጠጥ ጭፈራ በዓል አይደለም። የዕዳ ደብዳቤ መቀደድና ከእግዚአብሔር የመወለድን ምስጢር ያገኘንበት፣ ደግሞ ምስጢረ ሥላሴ አብ በደመና የምወደው ልጄ ሲል ወልድ ሲጠመቅ መንፈስ ቅዱስን እንደ እርግብ ያየንበት እኮ ቀን፣ የመገለጥ የመወለድ የልጅነት የክብርህ ቀን። ዕድሜያችን ላይ የጨመረ አባቶች አምላክ እግዚአብሔር ስሙ የተመሰገነ ይሁን። ወንድሞቼ መምህራን ወንጌል፣ ዘማሪያን፣ በዚህ ሰዓት እግዚአብሔርን ለመስማት በዚህ ስፍራ የተሰበሰባችሁ የእግዚአብሔር ልጆች፣ ድንግል ማርያም ወዳጆች፣ የመልአኩ የቅዱስ ገብርኤል አደራዎች በክርስቶስ ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ሰነበታችሁ?
የማይሾሙት ንጉሥ የማያበድሩት ባለጠጋ ያለ ትላንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዳህራዊ ተብሎ የሚመሰገን እሱ እቺን ሰዓት እንዲህ ላለ መባረክና በረከት ስለሰጠን ክብር ሁሉ ለስም አጠራሩ ይሆንልን። እግዚአብሔር ፍቃድ በሚኖረን ጥቂት ደቂቃ ውስጥ የምንማማርበት የትምህርታችን ርዕስ የሚሆነው ሊፈልገው መጣ ይላል። እስኪ በሉ ሊፈልገው መጣ። ይህ ዘመነ ልደት የመፈለግ ወር ነው። ቃሉ ያለው በማቴዎስ ወንጌል ምዕራፍ 18 ቁጥር 11 እስከ 12 ያለ ቃል ነው። የሰው ልጅ የጠፋውን ሊፈልግና ሊያድን መጣ ይላል። ስለ ራሱ ነው የሚያወራው ክርስቶስ። አንድ ሰው አለ 90 በጎች ቢኖሩት ከዛ መካከል አለ አንዱ ቢጠፋ አንዱ ቢባዝን 99ን በተራራ ትቶ አንዱን ፍለጋ ይወጣል አለ። አንዱን ፍለጋ ምን ይላል? ይወጣል አለ። ስለዚህ አለ ምን ይመስላችኋል አለ የሰው ልጅ እኔ ማለቱ ነው ክርስቶስ የጠፋውን ሊያድንና ሊፈልግ መጥቷል አለ። ክብር ይሆንለት። የሰው ልጅ አለ የጠፋውን ምን ያለውን የጠፋውን 100ኛ ነገድ የተባለ አዳም ነው። 99 ነገድ የተባሉ መላእክት ናቸው። ከዚህ መካከል ደግሞ የወደቀው በኃጢአት የጠፋው ሕገ እግዚአብሔርን አፍርሶ ከገነት የተሰደደው አዳም ነው። እግዚአብሔር እንደወጣ ይቅር በድሎኛል ልተወው አላለም። በድለነው የማይተወን ጌታ ክብር ለስሙ ይሁን። ጠልተነው ማይጠላን፣ ገፍተነው ማይገፋን፣ ርቀነው ማይርቀን፣ ጠፍተን እንኳን ብንሄድ ፍለጋ የሚወጣ አባት ክርስቶስ ኢየሱስ አመስግኑት። ክብር ምስጋና ለስም አጠራሩ ይሁን። ይኸውልህ ሰው በድለኸው ከሄድክ መቼም አይፈልግህም፣ ይቅርም ሊልህ አይፈልግም። ሰው ከሄድሽ ማንም ለኔ ብሎ ለጉዳዩ ይፈልግሽ ይሆናል እንጂ ለአንቺ ጉዳይ የሚፈልግሽ ሰው የለም። ለጉዳይ የሚፈልግ የለም። ለችግር ሊረዳ፣ ከሐዘን ሊያጽናና፣ እንባህን ሊያብስ፣ ከወደክበት ሊያነሳ፣ ጎደሎን ሊሞላ የሚፈልግ ሰው የለም። ምንም ብትሆኝ ምንም የሚፈልግሽ ነይ ወደ እኔ የሚልሽ ላግዝሽ የሚልሽ የለም። ብታጠፊ እንኳን ገመናሽን ልሸፍን የሚል የለም። ሰዎች የሚፈልጉን ለጥቅማቸው ነው። ለምናቸው ነው? ለጥቅማቸው። እግዚአብሔር ግን የሚፈልገን ለጥቅማችን ነው። ለምናችን ነው? ለጥቅሙ አይደለም፣ ለጥቅማችን ነው። ብንበድለው፣ ብንወድቅ፣ ብንረሳ፣ ምንም ብናደርገው መቼም የማይተወን መቼም የማይርቀን ደግ አባት ገበና ከታች ማብቻ ነው እግዚአብሔር። ክብር ምስጋና ለስሙ አጠራሩ ይሁን። እግዚአብሔር ብቻ እውነተኛ ፈላጊ። እሱ ይፈልጋችሁ፣ እሱ ይፈልጋችሁ። በጠፋችሁ ጊዜ ይኸውላችሁ ጓደኞቻችሁ መካከል ሆናችሁ ስትበሉ ስትጠጡ ምን ስትሉ ከርማችሁ ጎሏችሁ የሆነ ነገር ሆኗችሁ ብትጠፉ የሚፈልጋችሁ የለም። ጎሏችሁ አይደለም፣ እናንተ ራሱ ከማህበር ብትጎሉ ከህይወት ብትጎሉ ከነ ችግራችሁ የሚፈልጋችሁ አባት አለ። ስሙ ማን ነው? እግዚአብሔር። እናንተ ደካማዎች ወደ እኔ ምን በሉ ኑ። ሸክም የበዛባችሁ እኮ ነው የሚለው። በጣም የሚገርም ቃል። ሸክም የበዛባችሁ ነው የሚለው። አይገርም? ከነ ሸክም ምን በል ና። ከነ ችግርሽ ችግር አለ። አዎ ሸክም አለ። አዎ መከራ አለ። አዎ ፈተና አለ። አዎ ደክመሻል። አዎ ግን ከነዚህ ሁሉ ችግርሽ ወደ ማን? ወደ እኔ ነ ያለ እግዚአብሔር ክብር ይሆንለት። ይኸውላችሁ ከነ ችግራችን የሚፈልገን ከነ ድካማችን ከነ ባዶነታችን መቼም ሊጥለን የማይችል እውነተኛ ወዳጅ የችግር ቀን ፈላጊ አንድ ብቻ ነው። ስሙ ማን ነው? ክብር ምስጋና ለስሙ አጠራሩ ይሁን። እሱ ብቻ ነው።
እውነተኛው ፈላጊ እሱ ይፈልጋችሁ። ሰው አልፈለገኝም ብላችሁ አትጨነቁ። ሰው መቼም ቢሆን እስከሞላ እንጂ ከጎደለ አይፈልጓችሁ። ሰው መቼም ክብርና ዝና እስካለን እንጂ ሁሉ ነገር በታጠፈብን ቀን የሚፈልገን የለም። ግን ይወላችሁ ሌባም ሆነን ኃጢአተኛም ሆነን በድለነውም ቆሽሸንም ድሃም ሆነን ባለጠጋም ሆን ምንም ብንሆን መቼም ቢሆን ልጆቹ ላይ ፊቱን ማያጠቁር ልጆቹ ላይ እጁ ማይታጠፍ ደከመኝ ሰለቸኝ ክንዴ ዛለ የማይል እናንተ መሸከም ሰለቸኝ የማይል ትከሻው ማይጎብጥ የልቡ ትዕግስት የማያል ባህረ ምሕረቱ የማይደርቅ ጓዳው ሙሉ የሆነ አባታችን ብቻ ነው። ምን አለ? ወላጅ እንደሌላቸው ልጆች አልተዋችሁም። ይሄ ተስፋችን ነው፣ ታላቁ መድኃኒት። ናም አዳምን ሊፈልገው የመጣው እሱ ነው። 99ን በተራራ ትቶ አለ። ተራራ ያላት የሰማዩን መንግስት ነው። መላእክትን በዛ ትቶ አለ መጣ አለ። አይገርም? ፍለጋ ሲመጣ ከ5500 ዘመን በኋላ በመንጸፈ ደይን የወደቀ አዳምን በኃጢአት የወደቅን እኛን በአመፃ የጠፋው የሰው ልጅን ፍለጋ ከሰማይ ሰማያት መጣና መዝገበ ምሕረት መዝገበ ኪዳን ከምትባል ከሁላችንም መቤት ከድንግል ማርያም ምን አለ? እስኪ ንገሩኝ፣ ምን አለ? ወንዶች ንገሩኝ፣ ምን አለ? እሺ ሴቶች ንገሩኝ፣ ምን አለ? ተወለደ አይደል? ግን ተወለደ ነው በቃ እንደዚህ ነው የምትሉት? እስቲ ምንድን ነው የምትሉት? የኔ እናት ጎበዝ እናት አለን፣ እግዚአብሔር ያበርታዋል። ተወለደ አይደል? ግን ቃሉ ምን እንደሚል ታውቃላችሁ? ተወልዶላችኋል። ምንድን ነው የሚለው? እስቲ በሉት። አዎ ምን አለልን? ተወልዶልናል በሉ እስኪ። እስቲ ጌታዬ ተወልዶልኛል በሉ። ጌታዬ ተጠምቆልኛል በሉ። ጌታዬ ተሰቅሎልኛል በሉ። ጌታዬ ሞቶልኛል በሉ። ጌታዬ ተነስቶልኛል። ክብር ምስጋና ለስም አጠራሩ ይሁን። የኔ የምንለው አባት ለራስ አድርጋ አውራው እንጂ ለማ ብሎ ተወለደ? ላንተ እኮ ነው፣ ላንቺ ለሁላችን የተወለደ አባት ለእንትና አይደለም፣ ለእነንትና አይደለም። ለዛፉ፣ ለእንጨቱ፣ ለሰማዩ፣ ለምድሩ፣ ለመላእክት፣ ለግዑዛን፣ ለውሃው፣ ለሌላው ፍጥረት አይደለም። ለፀሐይ፣ ለጨረቃም፣ ለከዋክብት አልተወለደም። የተወለደው አንድና አንድ ለማን ነው? ለእኛ። እንዲህ አለ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወለደልን አለ። ሕፃን ምን አለልን? ወንድ ልጅም ተሰጠን። ወንድ ልጅ ምን አለ? ተሰጠን። ኃጢአትን የሚረታ ጨለማውን የሚገፍ ብርሃን፣ ደካሞችን የሚያበረታ ክንደ ብርቱ፣ ኃጢአተኞችን ይቅር የሚል ምሕረት፣ ጨለማን ገፎ ለዓይነ ስውራን ብርሃን፣ በኃጢአት ለታወሩ የጽድቁን ብርሃን የሚያበራ የዘላለም ብርሃን ክርስቶስ ተሰጠን። ያውም ስጋውን ቆርሶ ደሙን አፍሶ የሚሰጥ ሕይወቱን እስከ መስቀል የሚሰጥ ማንነቱን እስከ መቃብር የሚሰጥ አባት ተሰጠን። ክብር ምስጋና ለተሰጠን ጌታ ይሁን። ይህ ዘመነ ልደት ስንል የተወለደበት ነው። የሚገርመው የሚኖረው በአርያም ነው። ጽርሐ አርያምን ማንም መገመት አይችልም። ሰፊው ዓለም ነው። መላእክት በብዙ እልፍ አእላፍ ሆነው የሚያመሰግኑበት ዓለም ነው ጽርሐ አርያም። ግን የሚገርም ነው። ከዛ በመላእክት ቅዱስ 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 ተብሎ ከአባቱና ከመንፈስ ቅዱስ ጋር ከሚመለክበት ዓለም አንተን አንቺን ፍለጋ ወደ ምድር መጣ። ወደ ምድር ከመጣም በኋላ ወደ ቤተልሔም ሄደ። በግርግም ምን አለ? ተወለደልን። በሚሸተው ግርግም፣ በሚሸተው ስፍራ፣ በከብቶቹ በረት አንተና እኔ ልንተኛበት አይደለም፣ ልንቆይበት በማንፈልግበት ቦታ ክርስቶስ ግን የኔና ያንተ መዓዛ ይሆን ዘንድ መዓዛ ኃጢአታችንን ሊቀይር መዓዛው በከረፋበት ቦታ ላይ ጌታ ተወለደ። አይገርም? በፍለጋ እኮ የተገኘ ትውልድ ነህ። እንዴት ትጠፋለህ?
ይሄ እኮ በፍለጋ የተገኘ እኮ ክርስቲያን ነሽ፣ እንዴት ትጠፊያለሽ? አሁን ገናን ስናከብር ምንድነው? አሁን ብዙ ሰው ቤት የቀረው፣ ብዙ ሰው ከተማ የቀረው፣ ቅድም እንደተባለው ኳስ አለ፣ ድራፍት ቤት አለ፣ ወሬ አለ፣ ፊልም አለ ምናምን በማያድነው ዓለም ውስጥ ታስሮ ነው ያለው። እግዚአብሔር ይፈውሰው። በጣም መታሰር እኮ ነው ታውቃላችሁ። ይሄኔ ኦርቶዶክሳዊ በክርስቶስ መወለድ የሚያምን በክርስቶስ መወለድ የዳነ ሰው በፍጹም ዓለም ውስጥ ምንም አይሰራም። ምንም። ምክንያቱም ከገደለችው ዓለም ጋር የሰው ልጅ ምን ይሰራል? ከምትገለው ዓለም ጋር ሰው ምን ይሰራል? አሁን ግማሹ ገናን ለማክበር ብዙ ዝግጅት ያደርጋል። ኬክ እየቆረጠ ነው፣ ኬኔቶ እያፈላ ነው፣ ጠላ እየጠመቀ ነው፣ ስጋ ቅርጫ እየገባ ነው፣ ዶሮ እየገዛ ነው። ግን የክርስቶስ መወለድ ስለ ዶሮ፣ ስለ ስጋ፣ ስለ ጠላ፣ ስለ ኬኔቶ ነው ወይ? አይደለም። ስለኛ መዳን እኮ ነበር። አይደለም። የሚቀድመው የቱ ነበር? የኛ መፈለግ ነው። አይደለም ነው እኮ። የሰው ልጅ በዚህ ዕለት በዝማሬ ነው የሚያሳልፈው። የሰው ልጅ በዚህ ዕለት በማህሌት ነው የሚያሳልፈው፣ በቅዳሴ። ከዛ የተወለደውን ጌታ ይቀበለዋል። እየሰማችሁ ነው? ለዓለም ተወልዶ ዓለም ያልተቀበለችው ጌታ ቢኖር ክርስቶስ ብቻ ነው። ሰው ገዳዩን ይቀበላል፣ ሰው አጥፊውን ይቀበላል፣ ሰው ተራውን ነገር፣ ሰው የልደት ቀን፣ አሁን የክርስቶስ ቀን ላይ ሰው የዚህን ዓለም የሚቀረው መጠጥ የሚቀረው ምግብ የለም። ግን ስለሱ መጠጥ አልተወለደም፣ ምግብ አልተወለደም። ስለሱ እውነተኛ የተወለደው እውነተኛው መጠጥ እውነተኛው ምግብ የሕይወት እንጀራችን ማን ነው? ክርስቶስ። ክብር ምስጋና ለስሙ አጠራሩ ይሁን። ክርስቶስ ኦ ማርያም በእንተዝን አፈቅረክ ይላል። ማርያም ሆይ ስለዚህ እንወድሻለን። እስመ ወለድኪ ለነ መብልዐ ጽድቅ አለ። የሚበላውን እስመ ወለድኪ ለነ መብልዐ ጽድቅ፣ የጽድቅን መብል ወልደሽልናልና። መብልዐ ጽድቅ ዘባ ወስቴ ሕይወት አለ። ዘባ አማን የሕይወት እንጀራ የሕይወት መጠጥን ክርስቶስን ወልደሽዋልና እንወድሻለን። ምን ዋጋ አለው? ትውልዱ በእስራት የወደቀ ትውልድ ሆነ። ከዛ እስራት ያወጣል። አሁን ክርስቲያንስ ኦርቶዶክስ ነኝ ክርስቲያን ነኝ ይላል። የገና ዕለት እንኳን አደረሰ ለማለት ማንም እንኳን አደረሰ ምን ያደርጋል? ያደረሰህን ክርስቶስን ሳትፈልገው እዚህ የመጣችሁትን እግዚአብሔር በእምነት ያጽናችሁ። የልደቱ በረከት ከእናንተ ጋር ይሆን። ቤተልሔም የገባው ዝማሬ ቤታችሁን አዘንገፎ ይጣልላችሁ። መላእክትና የሰው ልጆች ሰማያውያንና ምድራውያን ሕዝብና አሕዛብ አንድ ሆነው የዘመሩበት የልደት በዓል። ስብሐት ለእግዚአብሔር በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም አለ። በምድር ምን ሰላም የሆነ ክርስቶስ ሰላሙን ያብዛልን። ጦርነቱን በሰላም ወንዝ ይቀይርልን። ጠብ ክርክሩን በሰላም ይፍታልን። ከማንነት ሰው ከሰው ጋር ሰው ከሌላ አካል ጋር ብቻ አይደለም። ሰው በዚህ ዘመን ከራሱም ጋር እየተጣላ ያለበት ዘመን፣ ሰው ከሀሳቡ ጋር ሰላም ያጣበት፣ በገዛ አልጋው ላይ ሰላም ያጣበት፣ በገዛ ሕሊናው ሰላም ያጣበት ዘመን ነው። የዘላለም አምላክ እግዚአብሔር ከድንግል ማርያም የተወለደው ጌታ የሰላሙ ንጉሥ እሱ ለሕሊናችን ሰላሙን ያደርግልን። ቅዱስ ጳውሎስ ምን ይላል? አእምሮን የሚያልፍ የክርስቶስ ሰላም ያግኛችሁ ይላል። ያግኘን። አእምሮን የሚያልፍ ሕሊናን የሚያልፍ ሕይወትን የሚያልፍ የሚያረሰርስ የክርስቶስ ሰላም በዚህ ልደት ነው የተዘመረው። ይሄ ሰላም ቤተልሔም ዳዊት እንዳለው በመዝሙር 76 ላይ ፍለጋ በብዙ ውኆች መካከል ነው እንዳለ ዮርዳኖስ ሊፈልገን ሄዶ ተጠምቆ የዕዳ ደብዳቤያችንን ቀደደልን። አይደለም? ጥምቀት እኮ የአዲስ ልብስና የመጠጥ የጭፈራ በዓል አይደለም። የዕዳ ደብዳቤ መቀደድና ከእግዚአብሔር የመወለድን ምስጢር ያገኘንበት፣ ደግሞ ምስጢረ ሥላሴ አብ በደመና የምወደው ልጄ ሲል ወልድ ሲጠመቅ መንፈስ ቅዱስን እንደ እርግብ ያየንበት እኮ ቀን ነው። የመገለጥ የመወለድ የልጅነት የክብርህ ቀን። ያን ቀን ሰው እንዴት በተራ ነገር ያሳልፋል? መንፈስ ቅዱስ ይስራን ሁላችንንም። አንተ የሰማይ ሰራዊትም የምድር አይደለም የሰማይ የመላእክቱ ዓለም አንቺ የሰማይ ሰራዊት እግዚአብሔር ሰልፍ ውስጥ ያለሽ ነሽ። ከዚህ ሰልፍ በፍጹም እንዳትወጪ ዳዊት በሁለተኛ ሳሙኤል ምዕራፍ 17 ቁጥር 47 ላይ
ንጉሥ አለው ይህ ሰልፍ የእግዚአብሔር ነው አለ። ይህ ሰልፍ የማን ነው? እግዚአብሔር። ከዚህ ሰልፍ ያውጣን መድኃኔዓለም። ከቤተልሔሙ ሰልፍ፣ ከዮርዳኖሱ ሰልፍ፣ ቀራንዮ ላይ ካሉት ከነ ዮሐንስ ሰልፍ፣ እርገቱ ላይ ካሉ ከሐዋርያቱ ሰልፍ፣ ከታላቁ ሰልፍ ያውጣን መድኃኔዓለም። ሰልፉ ሕይወት ፍለጋ የመጣ ፍለጋ የወጣ ከዛስ ዞሮ አስተምሮ መስቀል ላይ ወጥቶ ልጆቹን የፈለገ በደሙ የፈለገ ወደ መቃብር ወርዶ እሱ ወደ መቃብር እየወረደ እኛም በአካለ ነፍስ ወደ ገነት እየመለሰን እስከ መቃብር ሄዶ የፈለገን እስከ ሲኦል ወርዶ በአካለ ነፍሱ መለኮት ያልተለየው ነፍስ ወደ ሲኦል ወርዶ ልጆቹን ፈልጎ ያመጣ ከዲያብሎስ ቁራኝነት እስራት የፈታ የሲኦል መወርወሪያዋን የሰበረ ሲኦልን ባዶ ያረገ ልጆቹን ወደ ርስታቸው ፈልጎ ያመጣ እሱ ክብር ምስጋና ለስሙ አጠራሩ ይሁን። ሊፈልገን መጣ። ግን እኮ ሊፈልገን ብቻ አልመጣም። ፈልጎን ምን አረገን? አገኘን። እስቲ አገኘኝ በል። እግዚአብሔር ያገኛችሁ። ስታለቅሱ፣ ስታነቡ፣ ስትወድቁ፣ ስትነሱ፣ ስትጠፉ፣ ስትባዝኑ፣ ብዙ መከራው ስትሆኑ፣ ጠላት ብዙ ውጊያ በህይወታችሁ ሲያበዛ እግዚአብሔር ያገኛችሁ። ልጅ የደረስኩልህ አትፍራ፣ ልጅ አለውልሽ አትፍሪ የሚለውን አባታዊ ኃይል ካንቺ ጋር ሆኖ ይፈጽምልሽ። አግኘኝ በል። አባቴ አግኘኝ፣ እባክህ አግኘኝ፣ የኔ አባት አግኘኝ፣ ጠፍቻለሁ። ፍለጋ ከሰማያት የወረድክ ከድንግሌ ተወለድክ በቤተልሔም ወርደ በበረት ውስጥ የፈለከኝ ጌታ እኔ ልጅህን እባክህን ዮርዳኖስ ሄደ የፈለከኝ ወደ ቀራንዮ ሄደ በደሜ የፈለከኝ ወደ መቃብር ወርደ በሞት የፈለከኝ በትንሣኤ አግኝተ የገዛኸኝ የኔ አባት አባቴ አትተወኝ አግኘኝ በሉት። እግዚአብሔር ያግኛችሁ። የመገኘት በዓል፣ የመፈለገ በዓል፣ ልደት፣ የደስታ በዓል ይህንን እንድናደርግ እግዚአብሔር ይርዳን። እንግዲህ ዘመነ ልደት ስንል ብዙ ጊዜ ዘመነ ጥምቀት፣ ዘመነ ልደት አብዛኛው ነገር ወደ ምግቡና ወደ ተለያየ ነገር አድልቶብናል። በእርግጥ የደስታ ጊዜ ስለሆነ ሰው ከመንፈሳዊው ደስታ ከቤተ ክርስቲያን ማህሌት ቅዳሴ ጨርሶ ሲመለስ ቤት ውስጥም እንደ ክርስቲያን ምን ያደርጋል? በዓል ያደርጋል። የደስታ በዓል ያደርጋል። እርጥቡን ይበትናል፣ ቤት ውስጥ ሳሩን ይጎዘጉዛል፣ የሚፈልገውን ነገር ያደርግ። ግን በስካር አይራጭ። ግን በተራው አሁን ሰው ይወላችሁ እንደው ጨርሻለሁ፣ ትምህርቱም ሰዓቱም ስለሌለ እንደው ላሳያችሁ። ሰው ቤቴ ዶሮ አላረድኩም፣ ቤቴ ትንሽ እንኳን ሽሮዬ ውስጥ ጣል ማረጋት ቅቤ እንኳን የለችም ብሎ ያለቅሳል እንጂ በዚህ ቀን የክርስቶስን ስጋና ደም አልተቀበልኩም ብሎ የሚያዝን ሰው የለም። ሰው ትንሽ ነገር ሲያጣ ያዝናል። በጣም ውሸታምና ደካማዎች ነውና፣ ግን በሚገርም ሁኔታ ሰው በዚህ ቀን ጌታዬን ሳላመሰግን፣ በዚህ ቀን አምላኬን ሳላከብር፣ ብችል ስጋው ደሙን ብቀበል ባልችል ሳላከብረው፣ ፋሲካችን ክርስቶስ ምን ብሏልና ነው የሚለው? ታርደዋል አይደለም የሚለው? በሰማይ ያለው ምስጋና ምን እንደሚል ታውቃላችሁ? ታርደሃልና ይላል። ራዕየ ዮሐንስ ምዕራፍ 5 ራዕየ ዮሐንስ ምዕራፍ 8 ላይ ስታነቡት መጽሐፍ ቅዱሱን የእውነትን ቃል እግዚአብሔር እስትንፋስ የሆነውን መለኮታዊውን ሐሳብ ስታነቡት ታርደሃልና ይላሉ መላእክት በሰማይ። ታርደሃልና ሲሉ ግማሾቹ ይገባሃል እያሉ ይሰግዱልን ነበር ይላል። እስቲ እጃችሁን እንዲያንሱ፣ ሁለት እጃችሁን እንዲያንሱ በደንብ አውጡት። የኔ ጌታ በሉ። ክርስቶስ ሆይ ስለኔ ከፍ አድርጉ ድምጻችሁን። ተወልደሃልና፣ ተጠምቀሃልና፣ ተሰቅለሃልና፣ ሞተሃልና፣ ስለኔ ታርደሃልና፣ ከሞት ስለኔ ተነስተሃልና ምስጋና ይገባሃል። ክብር ምስጋና ለስም አጠራሩ ይሁን። አመስግኑት። ለሰዎችም ስትናገሩ አባታችን ተወለደ እንኳን አደረሰ። የስቅለት ቀን ሲሆን የኛ ጌታ ስለኛ መስቀል ላይ ተሰቀለልን፣ ታርዶልናል። ምስጋና ላንተ። ተወለድክልኝ፣ ምስጋና ላንተ። አንተ ባትወለድ ሲኦል ቀርቼ ነበር። አንተ ባትጠመቅ ልጅ አልሆንም ነበር። አንተ ባትሞት ሞት ይነግስብኝ ነበር። አንተ ከሞት ባትነሳ በመቃብር ቀር ነበር።
አንተ አባት ባትሆነኝ እኔ ልጅ አድርጎ የሚያከብረኝ የለም ነበር። አባ ተመስገን። እንዲህ ብላችሁ ለማመስገን ያብቃችሁ። መልካም የልደት ዘመን ይሁንልን። ቤተሰለም የተሰማውን ዝማሬ በኢትዮጵያ ምድር ያደርግልን። ጦርነቱን በሰላም ይቀይርልን። ረሃቡን በጥጋብ ይቀይርልን። የተጣሉትን ያስታርቅልን። በዚህ የልደት በዓል ታላቁ መልአክ ለእረኞች መጥቶ የምስራች እነግራችኋለሁ፣ እነሆ ዛሬ መድኃኒት የሆነ እሱ ክርስቶስ ጌታ ምን ብሎላችኋል? ተወልዶላችኋል ብሎ ምስራች የነገረ መልአክ በልባችሁ ያለውን ሐዘን ሁሉ በዚህ የልደት በዓል የሚቀይረውን ምስራች ጌታ ያሰማችሁ። መልአከ ገብርኤል መጥቶ ደስ ይበላችሁ፣ የተወለደው ጌታ የሕይወትን ታሪክ ቀይሮልሃል ይበላችሁ። የድንግል ማርያም ጸሎት፣ የአቡነ ሀብተ ማርያም ረድኤት ከሰተ አፉ ተብሎ ዛሬ የሚመሰገን የሚከበረው በሶስተኛው ቀን አንደበቱን ከፍቶ በተወለደ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ በሶስተኛ ቀን በእናቱ እቅፍ ላይ ያመሰገነ የጻድቅ የአባ ተክለ ሃይማኖት በረከት፣ የቅድስት አትናስያ ረድኤትና በረከት ከሁላችን ጋር ይሁን። ይቆየን።